እንደምንላችኋል ክቡራን ተመልካቾቻችን ወደ ሰዓቱ የስፖርት ዜናዎች እናመራለን ከዜናዎቹ ጋር ሰይድ ኪያር ነኝ የለንደን ማራቶን ነገ ይካሄዳል ያምናው አሸናፊ ጸጋዬ ከበደ ዘንድሮም ክብሬን አስጠብቃለሁ ሲል አስተያየቱን ሰጥቷል በሴቶች ደግሞ ቲኪ ገላና 2 ሰዓት ከ20 ደቂቃ መግባት የሚያስችል ልምምድ ሰርቻለሁ ብላለች ማንደፍሮ ታደሰ የነገው የለንደን ማራቶን ለ34ኛ ጊዜ ይካሄዳል ባለም አቀፍ አትሌቲክስ ፌዴሬሽኖች ማህበር በወርቅ ደረጃ እውቅና ካላቸው ውድድሮች ይመደባል የዘንድሮ ውድድር የተለየ የሚሆነው በትራክ ውድድር ላይ መልካም ስም ያተረፉ እንደ ጥሩነሽ ዲባባ እንግሊዛዊ ሞፋራ መሳተፋቸው ፉክክሩን ገና ከወዲሁ አጓጊ አድርጎታል የቀድሞ የማራቶን የክብረ ወሰን ባለቤቱ ኃይሌ ገብረስላሴ በነገው ውድድር በአሯሯጭነት ይሳተፋል እንደዚህ ትላልቅ ስም ያላቸው አትሌቶች በአንድ ውድድር ተመልክቼ አላውቅም ኃይሌ የውድድሩን ታላቅነት መስክሯል ያለፈው ዓመት አሸናፊው ጸጋዬ ከበደ የዓለም ክብረ ወሰን ባለቤቱ ዊልሰን ኪፕሳንግ የኦሎምፒክ አሸናፊው ስቴፈን ኪፕሮችና የለንደን ማራቶን ክብረ ወሰን ባለቤቱ ኢማኑኤል ሙታይ ብርቱ ፉክክር ያደርጋሉም ተብሎ ይጠበቃል ያለፈው ዓመት ውጤት ያስደንቆኛል ለማመን እንኳን አስቸግሮኛል ኒውዮርክ ከተወዳደርኩ በኋላ ሙሉ ትኩረቴን ለንደን ላይ አድርጌያለሁ በጥሩ ብቃት ላይ ይገኛለሁ ነገም ያለፈው ዓመት ክብሬን አስጠብቃለሁ ጸጋዬ ከበደ እንደሚያሸንፍ ዝቷል ከጸጋዬ ከበደ ጋራ የዴጎ ዓለም አትሌቲክስ ሻምፒዮና 10000 ሜትር አሸናፊው ኢብራሂም ጀላን ሌላው ተሳታፊ ኢትዮጵያ አትሌት ነው አየላ አብሽሮ ፈይሳ ሊሊሳም ይጠበቃሉ የሴቶቹን ፉክክር ከፍተኛ ግምት ያገኘ ውድድር ነው የኦሎምፒክ አሸናፊዋ ቲኪ ገላና የዓለም ሻምፒዮና ኤድና ኪብላጋትና ጥሩነሽ ዲባባ የሚያደርጉትን ፉክክር መመልከት ሁሉም ይናፍቃል በደንብ ተዘጋጅቻለሁ በጥሩ ብቃት ላይ እንደምገኝ ማሳየት እፈልጋለሁ 2 ሰዓት ከ20 ደቂቃ ለመሮጥ ጥሩ ልምምድ ሰርቻለሁ ቲኪ ገላና ተናግራለች 2 ጊዜ የበርሊን ማራቶንን ያሸነፈችው አበሮ ከበደ የሸንጋይ ማራቶንና የፓሪስ ማራቶን አሸናፊዋ ፈይሴ ታደሰ ለአሸናፊነት ግምት አግኝቷል የመጀመሪያ የማራቶን ውድድርን የምታደርገው ጥሩነሽ ዲባባ አዲስ ታሪክ ታስመዘግባለች የዓለም አቀፍ አትሌቲክስ ፌዴሬሽኖች በድረገጹ አስነብቧል የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ጨዋታዎች ዛሬ መብራት ኃይል ከሐዋሳ ከነማ ወላይታ ዲቻ ከኢትዮጵያ ንግድ ባንክ በሚያደርጓቸው ጨዋታዎች ይጀምራል የኢትዮጵያ ንግድ ባንክ አሰልጣኝ ጸጋዬ ኪዳነ ማርያም የመጀመሪያ ዙር ሽንፈት አይደገምም ሲል የወላይታ ዲቻው አሰልጣኝ መሳይ ተፈሪ ለተጋጣሚያችን ክብር አለን የሚል አስተያየት ሰጥቷል ሰላማዊ ደጀን ተጨማሪ ዜና አላት የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር ውድድሮች ቅዱስ ጊዮርጊስ በ36 ኢትዮጵያ ቡና በ28 ኢትዮጵያ ንግድ ባንክ በ23 ነጥቦች በመሪነት አጠናቀዋል መብራት ኃይልና ሐረር ቢራ በ9 ኢትዮጵያ መድን በ7 ነጥቦች ወራጅ ቀጠና ውስጥ ይገኛሉ ዛሬ በአዲስ አበባ ስቴዲየም መብራት ኃይል ከሐዋሳ ከነማ ቦዲቲ ላይ ወላይታ ዲቻ ከኢትዮጵያ ንግድ ባንክ በሚያደርጉት ጨዋታ ሁለተኛ ዙር ውድድሮች ይጀምራሉ በመጀመሪያ ዙር በአዲስ አበባ ስቴዲየም ላይ ኢትዮጵያ ንግድ ባንክና ወላይታ ዲቻ ባደረጉት ጨዋታ ዲቻ 4-0 በሆነ ሰፊ ውጤት አሸንፏል የኢትዮጵያ ንግድ ባንክ አሰልጣኝ ጸጋዬ ኪዳነ ማርያም የመጀመሪያው ዙር ሽንፈት በፍጹም አይደገምም የተለየ ነገር ለመስራት እንሞክራለን ሲል የወላይታ ዲቻ አሰልጣኝ መሳይ ተፈሪ በበኩሉ ለተጋጣሚያችን ክብር አለን ስለ ጨዋታው ብዙ ሳናወራ ወደ ሜዳ ብንገባ የተሻለ ነው የሚል አስተያየት ሰጥቷል በአዲስ አበባ ስቴዲየም መብራት ኃይል ሐዋሳ ከነማን በ11 ሰዓት ያስተናግዳል በመጀመሪያ ዙር ጨዋታዎች መብራት ኃይል አንድም ጨዋታ በሜዳው ማሸነፍ አልቻለም ይህም የዛሬውን ጨዋታ ተጠባቂ እንዲሆን አድርጎታል ፕሪሚየር ሊጉ ነገ ሲቀጥል 4 ጨዋታዎች ይደረጋሉ ይርጋለም ላይ ሲዳማ ቡና ከመከላከያ ሐረር ላይ ሐረር ቢራ ከዳሸን ቢራ አርባ ምንጭ ላይ አርባ ምንጭ ከነማ ከኢትዮጵያ መድን በተመሳሳይ 9 ሰዓት ላይ ይጫወታሉ 10 ሰዓት ከ30 በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ ከሙገር ይገናኛል ማክሰኞ ደግሞ ኢትዮጵያ ቡና ከደደቢት በ10 ሰዓት በአዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ